ይገኛሉ። በተለይ ሴቶች ለማገዶ ፍለጋም ሆነ በእንጨት ለማብሰል የሚያጠፉትን ጊዜና ጉልበት እንዲሁም የጤና መታወክ በመቀነስ ተጠቃሚነታቸውን እያሳደጉ ይገኛል። መብራት ከገባቸው ለሴቶች ከጭስ ከድካም ከአንዳንድ ነገሮች ብዙ ጥቅም አለ። ከዛውዲ በቃ ታዋት ቀደም ብለን ለተነስተን ኤሌክትሪካችን ለኩሰን መካከል ስቶፍ ምድጃ ተጠቅመናል። ምጣድ እና እንደገና ትንሽ ደግሞ የዳቦ ማሽኖች እሷን ተጠቅመናል። ለኑሮዬ በጣም ቆንጆ ነው። መብራት ትልቅ ጠቀሜታ አለው። ከዚህ ጠቀሜታ አንፃር ደግሞ እኛም ተጠቃሚ ሆናል። ሳር ቤት በነበርኩበት ሰዓትና መብራት ከሚገባ በፊት የነበረው አንድ አይነት አይደለም። ዛሬ አጠቃላይ በሚዲያ የሚተላለፉ ነገሮችን ቁጭ ብለን ማየት ችለና ከነቤተሰቦቻችን ቀዝቃዛ ውሃ በጣት ጀምረናል። ስቶር ሚስቶቻችን ከባጭ እስከሚታፈኑ ይልቅ በስቶር ተጠቃሚ ሆነዋል። ሞባይላችንን በቅርቡ እዚሁ አድርገን ቻርጅ አድርገን እርስ በርሳችን ድሩና ቤት የምንናገርበት መልእክት የምናስተላልፍበት አድርጎ ቆጥሮናል፣ ጠቅሞናል። የምንገነባው የኢኮኖሚ ስርዓትና የኢንዱስትሪ እድገታችን በየጊዜው ከሚያጅቀው የዓለም የነዳጅ ገበያ በከፍተኛ ሁኔታ እየተላቀቀና በራሳችን አስተማማኝ አቅም ላይ ተገነባ እንዲሆንም እያደረገ ነው። ከዚህ አኳያ በመገንባት ላይ ያሉ ፕሮጀክቶችም ከ50,000 በላይ ዜጎች ቋሚና ጊዜያዊ ሥራ ዕድል ባለቤት እንዲሆኑ አስችሏቸዋል። የኃይል ልማት አቅጣጫችን በኃይል ሽያጭ ከምናገኘው ኢኮኖሚያዊ ፋይዳ በላይ የቀጠናውን ኢኮኖሚያዊ፣ ፖለቲካዊና የሕዝብ ለሕዝብ ትስስር በማጠናከር የሚኖረው ፋይዳ ከፍተኛ እንደሚሆንም ይታመናል። የተከበራችሁ የአገራችን ሕዝቦች፣ እንደ ሌሎች የልማት ሥራዎች ሁሉ የኤሌክትሪክ ኃይል ልማት ሥራችን የተካሄደው አልጋ ባልጋ አልነበረም። እንደሚታወቀው የኤሌክትሪክ ኃይል ልማት ከፍተኛ ካፒታልና ቴክኖሎጂ የሚጠይቅ በመሆኑ ከሀገራችን ኢኮኖሚ አቅም አኳያም ከሌሎች ልማቶች ጋር አጣጥሞ በራስ አቅም መገንባት ምን ያህል ፈታኝ እንደሚሆን ማንም የሚክደው አይደለም። የውጭ የኒዮ ሊበራል ኃይሉ የኤሌክትሪክ ኃይል ማመንጫ ፕሮጀክቶቻችን ብድር እንዳያገኙ አድርጓል። ለሀገርና ለሕዝብ ጥቅም ደንታ ቢስ የሆኑ አንዳንድ የሀገራችን ተቃዋሚዎች የኒዮ ሊበራል ኃይሎችን ደግፈው ኃይል ለማመንጨት የያዝናቸውን ዕቅዶች ሁሉ በመቃወም የውጭ ፋይናንስ ምንጮችን ለማድረግ ሲንቀሳቀሱ ቆይተዋል። ይህ ለአጠቃላይ ሀገራዊ እድገትና ለሕዝብ የላቀ ጥቅም ከፍተኛ አስተዋጽኦ ያለው ዘርፍ ወደ ግል እንዲዛወር በመወትወትና የለጋሽ ድርጅቶችን በር በማንኳኳት ልማቱን ለማሰናከል ዘውትር ሲተጉ ይታያሉ። ይሁን እንጂ የሕዝብን ጥቅም በማስቀደምና ለሕዝብ የላቀ ጥቅም የትኛውንም አይነት መስዋዕትነት በመክፈል የሚታወቀው ኢህአዴግ ከውጭም ሆነ ከውስጥ የሚቃጡ ፈተናዎችን ከልማት ወዳዱ ሕዝባችን ጋር በመሆን በጽናት በመመከቱ በስኬት ጎዳና መጓዝ አስችሎናል። ለልማት የቆረጠ መንግስትና ታታሪ ሕዝብ ካለ የማይቻልን መንፈስ የሰበሩ ሜጋ ፕሮጀክቶችንም ገንብተናል፣ በመገንባትም ላይ እንገኛለን። የሀገራችን ተቃዋሚዎች ግን ይህንን ተጨባጭ ስኬት ማየት ተስኗቸው ጥላሸት ሊቀቡ ይሞክራሉ። የተከበራችሁ የሀገራችን ሕዝቦች፣ ኢህአዴግ በኤሌክትሪክ ኃይል ልማታችን ከፍተኛ ውጤት እያስመዘገበ ባለበት ሁኔታ ላይም ሆኖ በኃይል አቅርቦት መቆራረጥ ሳቢያ ሕዝባችን ቅሬታ እንዳለው በጽኑ ይገነዘባል። የቅሬታ ምንጭ የሆኑ ችግሮች ተለይተውና ዕቅድ ተዘጋጅቶላቸው መፍታት የጀመርናቸው ጉዳዮች ያሉ ቢሆንም በቀጣይ ችግሮችን ባስተማማኝ መልኩ እንደሚፈታ ኢህአዴግ ሊያረጋግጥላችሁ ይወዳል። በዚህ ሀገር ውስጥ በመብራት ኃይል አቅርቦት በማመንጨት ላይ የመጣው ለውጥ በግልጽ የሚታወቅ ማንም ሊክደው አይችልም። ዛሬም ዜጎቻችን ከመብራት ስርጭት ጋር ከመብራት አገልግሎት ጋር ችግር አለባቸው። ይሄንን ማስተካከል መቻል አለብን። ዋናው የአቅርቦት ችግር አይደለም። ስርጭት ላይ ያሉ ችግሮችን በየጊዜው ከህዝቡ ጋር እየተገናኘ ለመፍታት ከፍተኛ ጥረት እየተደረገ ነው። ሰብስቴሽኖቻችን በተሻለ ሁኔታ አቅም እንዲኖራቸው ይሄን የሚመሩት መስሪያ ቤቶች በሁለት ተከፍለው ማኔጅመንት ኮንትራክት ተሰጥቷቸው እየተሰሩ ያሉ ችግሮች ጊዜያዊ ችግሮች ውስጥ እንገኛለን ብሎ ያምናል ኢህአዴግ። በመብራትም በኩል ይሄንን ከማመንጨት ጋር ያይዘን በሚቀጥለው ሰኔ ግልገል ግቤ 3 ወደ ቋት ሲገባ ታላቁ የህዳሴ ግድባችን ወደ በሚገባበት ጊዜ በመሰረቱ የሀገራችን
ኢኮኖሚን ሊሸከም የሚችል የኃይል ማመንጫ እንገነባለን። በ70-80 ዓመት የኤሌክትሪክ ማመንጨት ታሪክ ውስጥ የወረስነው 370 ሜጋዋት ነው። ከዛ በኋላ የተገነባው የዚህ 3-4 እጥፍ ነው። 370 ሜጋዋት በተገነባበት ወቅት የኃይል እጥረት አልነበረም ኢትዮጵያ ውስጥ እድገት ስላልነበር። የምናመነጨው ኤሌክትሪክ በ3 እና በ4 እጥፍ በጨመርንበት ወቅት የኃይል እጥረት አለ እድገት ስላል። እዚህ አዲስ አበባ ከከተማው መውጫ ላይ የምንሰራው የኮንዶሚኒየም ቤት በአንድ ወቅት በአንድ ቦታ 60 ሺህ ቤት እዚች ጫፍ ላይ ሰርተናል። ይሄ ምን ይጠይቃል? የመቀሌን ያክል ኃይል ይጠይቃል። የድሬዳዋን ያክል ኃይል ይጠይቃል። ይሄ ማለት ያቺ 60 ሺህ ቤት የሰራናት ቤት ከ300 እስከ 500 ሜጋዋት ይጠይቃል። ይሄ ማለት ደግሞ ምን ማለት ነው? ወዲያው ተከዘን የሚያክል ግድብ ይጠይቃል። ይሄንን ለማሰራጨት የሚያስችል ትልልቅ ሳብስቴሽኖች መስራት ይጠይቃል። ስለዚህ ከህዝቡ ፍላጎትና ከልማቱ ፍላጎት ጋር ተመጣጣኝ የሆነ ስርጭት እንዲኖረን ቆም ብለን ይሄ በዘፈጣ አንዴ ሌላው ሲጠይቅ መብራት ለመቀጠል ሌላው ሲጠይቅ መብራት መቀጠል ሳይሆን ኮምፕሬሄንሲቭ የሆነ እቅድ አውጥተን በዚህ እቅድ ላይ ተመስርተን የህብረተሰቡ የአጭር ጊዜ የመካከለኛ ጊዜና የረጅም ጊዜ እቅዶች አስቀምጠን ለህዝቡ ገልጸን እነዚህን በመፍታት ዙሪያ የስርጭት ችግራችንን እንፍታ የሚል ስለሆነም በኤሌክትሪክ ኃይል ልማት የተመዘገቡ ስኬቶችን በማስቀጠል እንዲሁም የሚታዩ ችግሮችን በመቅረፍ ለላቀ ስኬት የሚተጋውን ኢህአዴግን በመምረጥ የህዳሴ ጉዟችን አጠናክረን እናስቀጥል። ምልክታችን ጣፋጩን ማር የምታመርተዋ ታታሪዋ ንብ ነች። ኢህአዴግ የሚያስተላልፋቸውን የምርጫ ቅስቀሳ መልእክቶች ከቴሌቪዥን ሬዲዮና ጋዜጣ በተጨማሪ www.eprdef.org.it በድህረ ገጻችን እንዲሁም በፌስቡክ ገጻችን ኢፒአርዴፍ ኦፊሻል ማግኘት ይችላሉ። Fabito